ሰላም ውድ የቤት ጓዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ እግዚአብሔር ይመስገን። ያው ልክ እንደተለመደው ዛሬም አንዲት እህታችን አለችና በስደት ብዙ ችግሮች ብዙ አጋጣሚዎች ያሳለፈች እህታችን ከጎን ያለችና የሷን ደግሞ አስተማሪ ነውና ህይወቷ ትማሩበታላችሁ በሚል ነው ያቀረብኳት። ያው እንግዲህ ያለውን ነገር ደግሞ ከሷ አንደበት ቀሪውን የምንሰማው ይሆናል። ብቻ ህይወት ብዙ መንገድ አለቻት። ከነዛ መካከል ደግሞ እሷ በቃ የሰማሁት ነገር ለኔ በእውነት ነው የምላችሁ በቃ በጣም ብዙ የሚጋራረሙ ነገሮችን ያሳለፈችው በህይወቷ። እስቲ ወደ አልሚ እንስማውና። ሰላም እህታችን። ሰላም እንዴት ነህ? እዚህ ቻናል ላይ ስለጋበዝከኝ አመሰግናለሁኝ። እዚህ ቻናል ያው አዲስ ነኝ። እንግዲህ ስደት ላይ ብዙ ነገሮችን አሳልፌያለሁ። እስቲ በቃ አንቺ አሁን ከመጀመሪያ አንስተሽ የት ነው የተወለድሽ? እንዴት አደግሽ? በምን መልኩ ነው ያደግሽው? እስኪ እሱን አካፍልና። እሺ የተወለድኩበት ወሎ ነው። ወሎ ደሴ ነኝ። የወሎ ልጅ ነኝና አሪፍ አስተዳደግ ነበረኝ። ደስ ይል ነበር። ከቤተሰብ ጋር ስታደግ መቼም ተማጥማት ደስ የሚል ይሆን ነበርና ከዛ ደግሞ ያው በ13 ዓመቴ ነው የወጣሁት ወደ አዲስ ከቤተሰብ ስወጣ በ13 ዓመቴ ወደ አዲስ አበባ መጣሁ። አዲስ አበባ ያው ብዙ ነገሮችን አሳልፌያለሁ። በነገራችን ላይ ያው ከቤተሰብ ተለይተህ ስትወጣ ጥሩ ነገር ያጋጥማል እና ብዙ ፈተናዎች ምናምን ነገር አሳልፌያለሁ። በ13 ዓመትሽ ግን ከቤት ለመውጣትሽ ምክንያቱ ምንድን ነበር እንድትወጪ ያስገደደሽ ነገር? ከ13 ዓመቴ የወጣሁበት 5ኛ ክፍል የሚያስተምረኝ መምህር ዘመዴ ነበርና አስወደ ከተማ እኔ ሄዳለሁ ምናምን ነገር ስለው እሱ ይዞኝ መጣ። ያው እኔ ስመጣ ደግሞ ይዞ የተመጣ በኋላ እኔ ራሴ ጠፋው ማለት ነው። ከነሱ ከቤተሰብ ተለይቼ ራሴን ችዬ ወጣሁ ማለት ነው። ማለት ወጣሁ ስደት በሰው ቤት ምናምን ተቀጥሬ መስራት ጀመርኩ ማለት ነው። እዚህ አዲስ አበባ ማለት ነው። እና ብዙ ቻሌንጅ በጣም ብዙ ፈተናዎችን አሳልፌያለሁኝ እና ከዛ በኋላ ያው አዲስ አበባ ትንሽ ተቆየሁ። በኋላ ትምህርትም እየተማርኩኝ ስራም እየሰራሁ ትንሽ ቆየሁኝ። ከዛ ወደ ስደት ሄድኩ ማለት ነው። አዲስ አበባ ምን ገጠመሽ? አዲስ አበባ ብዙ ነገሮች የማይነገሩ ነገሮች ሀገር ላይ እኔ እንጃ ማለት ይሄ ነው የማልለው መግለጥ አልችልም ግን ብዙ ነገር ገጥመውኛል። እንደው እስቲ በቃ በትንሹ እስቲ እንደው ለቤተሰቦች አካፍያቸው እስቲ እንደው የገጠሙሽን ነገሮች። የገጠሙኝ ነገሮች እውነት ለመናገር ያው ማለት ሰው ቤት ስትሰራ ብዙ ነገሮች ያጋጥመዋል። ጥሩ ነገር ጥሩ ቤት አሰሪ ላይ ገጥምህ ይችላል። አብዛኛውን ልጅ ናት እያሉ ደሞዝ የማልሰጥበት ጊዜ ነበረ። ባዶ እጄን ወጣ ነበር ምናምን ነገር ሰርቼ 3 ወር 4 ወር ምናምን እየሰራሁኝ እና አይሰጡህም ማለት ልጅም ስለሆንኩኝ አንደኛ ቤተሰብ አዲስ አበባ አለኝ ግን ከቤተሰብ ጋር ርቄ ነው የምኖረው እዚሁም አዲስ አበባ ታሉት ቤተሰቦች ጋር ማለት ነው። ስለዚህ ያው ሰይላትም ሰውም የለኝም ነው የምለው ማለት ነው። ሰውም የላትም ብለው ስለሚያስቡ ያን ያህል ለሰራተኛ ክብር የላቸውም ሆነ ለመናገር ከሆነ ማለት እዚህ ጋር መናገር እውነቱን እናገር ተደረሰብኝ አንጻር ማለት ነው። ከዛም ደግሞ ያው ትንሽ እንደሰራው ምናምን ወደ ስደት ሄድኩኝ። አዲስ አበባ ቆይታ በኋላሽ ነው ወደ ውጭ ሄድሽ? እሺ ዱባይ ሄድኩኝ። ያው ዱባይ ደህና እየሰራሁኝ በቃ እናት አባት የሆኑ ቤተሰብ ነበር የገጠመኝ ስደቱ ላይ ሆኜ ማለት ናቸው። በቃ እዛ ሀገር መጀመሪያ ስትሄድ ምግባቸውን አትለምድም እና እነሱ ምግብ እንድበላ የሆነ ምግባቸው ምናምን ስላለመርኩት የተለያየ ነገር ነበር በጣም እንክብካቤ የሚያደርጉልኝ። 2 ዓመት የሰራሁባቸው አሰሪዎች አረቦቹ ማለት ነው እና በጣም ትሪት ያደርጉ ነበረ፣ ጥሩዎች ነበሩ እና ከዛ እየሰራሁ እያለን ያው ልጅነት ስላለብኝ 2 ዓመት እንደጨረስኩኝ ያው ደላላዬ ጥሩ አልነበረም እና 2 ዓመት ከጨረስኩ በኋላ ውጭ ነው የሚሉኝ። በህጋዊ መልኩ ነው የሄድሽው? በህጋዊ ነው የሄድኩት ግን እነሱ ከዛ የሚያስወጡ ምንድነው ሌላ ቦታ ሲሸጡ ደህና ብር ያገኛሉ። ገባህ? ደህና ብር ያገኛሉ። እና በዛ ሰዓት ላይ በቃ አለ አይደለ በቤተሰብም ነው የሄድኩት። ደላላውም እዛ የተቀበለኝ ያው አናውቀውም እዚህ ጋር ቤተሰብ በሄድም ማለት ነው። ከዛ በኋላ እዛ ተሄድኩ በኋላ ከ2 ዓመት ከሰራሁበት በኋላ ወጣሁ ማለት ነው። ወጥቼ ሌላ ቦታ ገብቼ እየሰራሁ እያለ ኮሮና መጣ። እንድትወጪ ግን ምክንያትሽ ምንድን ነበር? ያው የሌላ ሀገር ዜጎች ነበሩ ፊሊፒን ኢንዶኔሺያ ምናምን ይባላልና እኔ ደግሞ ኢትዮጵያዊ እኔ ብቻ ነበርኩ። አንደኛ ኢትዮጵያ የሚባለው ነገር 2 ዓመት ልነግርህ አልችልም ናፍቆቱ ማለት ነው። በቃ ኢትዮጵያ አይቼ በሞትኩ ነው የምትለው ማለት ነው። ከቤት አልወጣም 2 ዓመት ሙሉ እና ደግሞ በዛ ላይ ሁሉ ነገር ይናፍቃል። ኢትዮጵያ ውስጥ ያየው ነገር ሁሉ ይናፍቃልና በቃ ያንን ነገር አልቻልኩትም እና ያደላላውም እንደዛ ሲለኝ እሺ ብዬ ወጣሁኝ። ሌላ ቤት አስገባኝ ማለት ነው። ሌላ ቤት እየሰራሁ እያለ ኮሮና መጣ። ከዛ ኮሮና መጣ ታመምኩ እኔ ሐኪም ቤት ገባው። ከዛ ደግሞ ድጋሚ እንደዚህ እየተደጋገመ ሐኪም ቤት ነው የምገባውና 1 ወር ከ15 ቀን ምናምን ተኛሁ ማለት ነው። ውጭ ሀገር ማለት ሆስፒታል ውስጥ ማለት ነው በኮሮና ምክንያትና
በኮሮና በሽታ ተይዤ ማለት ነው። እኔ ፈጣሪን የማመሰግነው ከኔ አጠገብ ፊሊፒን ወረሻዎች አሉ። እነሱ ደግሞ በጣም ነው የሚያጠቃቸው ማለት በውጭ ነው የሚሰሩት። በውጭ ስለ ሱፐር ማርኬት ሐኪም ቤት ምናምን ነገር ነው የሚሰሩት እና እነሱ ደግሞ ተጠቂ ናቸው። እና ታጠገብ ብዙ ሬሳ እየወጣ እኔ ድኜ ወጣሁ ከዛ ማለት ነው። አጠገብ መሀል ላይ ነበርኩ ከጎኔ ብዙ ሰዎች እየሞቱ እኔ ተሽሎኝ ወጣሁ ማለት ነው። እና ያን ሁሉ ነገር ቤተሰብ አያውቅም። ይሄን ነገር እንዳሳለፈ ቤተሰብ አያውቅም። እና መጀመሪያ የያዘኝ ሰዓት በመሀል ቤተሰብ አይደውሉልሽም ነበረ? ኖ አይደውሉም። እኔ ካልደወልኩኝ አይደውሉም። እና የሆነ መጀመሪያ ጊዜ በኮሮና እንደተያዝኩኝ ማለት ነው እግዚአብሔርን እድናለሁ ብዬ አላሰብኩም። ከዛ የሆነ የአገሬ ልጅ የጎረቤት ልጅ ነበርና ቤተሰቦቼ ጋር እንዳልደውል እንዳይደነግጡ ብዬ ለጎረቤት ልጅ ደወልኩኝና አለብሽ ስባል ማለት ነው። ከዛ ደወልኩኝና በኮሮና ተይዣለሁኝ ተሞትኩኝ ምናልባት ተሞትኩኝ ድምጤ ከጠፋ እንደዚህ ብለህ ንገራቸው እኔ አሁን በጣም ታምሜያለሁ ምናምን አልኩትና በጣም ደህና ሰውነቴ በጣም ወፍራም ነበርኩና ኮሮና ተያዘኝ በኋላ ሰውነቴን በጣም አለ አይደለ ስጋህን እየበላሁ ማለት ነው በጣም ነው ደሜን የመጠጠኝና እየከሳሁ መጣሁ ማለት ነው። እና ምድር ሁሉ አመሰለኝና እንደው ግን እንክብካቤ ይደረግላቸው ማለቴ የኢትዮጵያዊ ስለሆናችሁ የሆነ በቃ እናንተን አለመንከባከብ ምናምን ነበረ በወቅቱ? እውነት ለመናገር ከሆነ ሆስፒታልም ቢሆን በጣም እንክብካቤ ያደርጉልናል። አሰሪም ብትሆን እውነት ለመናገር በጣም ነው እንክብካቤ የምታደርግልኝና የኢትዮጵያ ምግብ ታመጣልኝ ነበረ። ይሄ ስጋ እንጀራ ምናምን አለ አይደለ ቀይ ወጥ ምናምን ይታዘዝና ይመጣልኛል። ሌላ ምግብ አልበላማ። ከዛ በእነሱ ሮብ ይባላልና ወተት እንትን ማለት ነው ምንድን ነበር እርጎ ማለት ነው። እርጎ እዛ ጋር ታሽጎ የሚሸጠው አለ አይደለ እርጎና አትክልት ምናምን ይሄ ብርቱካን ሙዝ ምናምን እሱ ነገር ይመጣልኛል። ለምን እሱ ለዛ በሽታ አሪፍ ነው ጥንካሬ ይሰጣል ስለሚባል ማለት ነው። እንክብካቤ በጣም ታደርግልኛል ያሰረኝ ማለት ነው። እኔ ግን ያው ምግቡ ይመጣልኛል ላይበላህም ጭራሽ እኔ በቃ ከዛ ሆስፒታል ገባሁኝ። ሆስፒታል 1 ወር ከ15 ቀን ተኛው። ከዛ ተሽለኝ ደግሞ ከወር ከምናምን ተተኛው በኋላ ተመልሼ ወዲያውኑ ቤቱ ማለት ሐኪም ቤት ይጨንቃል መተኛት ማለት ነው። ከዛ ታንስቼ ወዲያውኑ እንደተወኝ ኮሮናውን እንደለቀቀኝ ማለት ነው። በቃ ወደ ቤት መሄድ አለብኝ ብዬ ወደ ቤት ሄድኩ ማለት ነው። ወደ ስራ ጀመርኩ ማለት ነው። እና አረቦች ደግሞ ያው ብር ይከፍሉሃል 1 ወርም ብተኛም ያ ብር ይታሰብልኛል። ከዛ በኋላ ምን አደረገ ያው ወደው እንደገባሁኝ ጽዳት ስራ ነው በቃ ወደ ስራ ገባሁ ማለት ነው። ሰውነቴ መቋቋም አቃተኝ። ምክንያቱም በጣም ሰውነቴ ተጎድቷል በህመሙ ማለት ነው። ከዛ እየሰራሁ እያለ ድጋሚ 3 ቀን 4 ቀን ሳይሆን ድጋሚ ተያዝኩ ማለት ነው። ድጋሚ ተያዝኩኝ 4 ጊዜ ነው በነገራችን ላይ አልደጋግሞ 4 ጊዜ ተይዣለሁ። አራተኛውን ጊዜ ሆስፒታል ተኛሁ ማለት ነው። እና ሰውነቴ በጣም አለቀ። በቃ መቋቋም አልችልም። ምግብ መብላት አልችልም። ውሃ በቃ ውሃም ጠጥቼ ያመኛል ሲጀምር ማለት ነው። ከዛ 1 አመት ከምናምን ያህል ሰውነቴ በጣም ስለተጎዳሁኝ እየታመምኩኝ ሆስፒታል እገባለሁ፣ ሐኪም ቤት እገባለሁ ምናምን ነገር በቃ መድኃኒት ነው የሚታዘዝልኝ፣ ምግብ አይቀበለኝም። በጣም ጤናዬን አጣሁ ማለት ነው። በቃ 4 አመቷን ሙሉ ጤናዬን አጥቼ እየታመምኩኝ በየሆስፒታል እየተመላለስኩኝ እንደዛ አሳለፍኩኝ። ከዛ በኋላ መጨረሻ ላይ በቃ ወደ ሀገሬ መግባት አለብኛል በራሴ ውሳኔ ማለት ነው። ደላላይን ስጠይቀው የከፈልኩት አንቺን ሳስገባኝ 7000 ድርሃም ነው የማገኘው። ያን 7000 ድርሃም ማን ይከፍለኛል? ለኔ ሳለኝ ለኔ በሽታዬ ሳያስብልኝ እሱ ያስበው ለገዛ ብሩ ነው። በዚህ አጋጣሚ ደላሎች ባካችሁ ለእናንተ ህይወት ብላችሁ የሰውን ህይወት እንዲበላሽ እና በዛ ሰዓት ላይ ምን አደረኩ? ስለዚህ እሱ ብሩን ነው እንጂ ያስበው ለኔ አላሰበልኝም ብዬ በራሴ ትኬት ቆርጬ ወደ ሀገሬ ገባሁ ማለት ነው። ሀገሬ ስገባ በሳምንት ውስጥ ትኬቴን አስተካከልኩ። ኦንላይን ቆረጥኩኝ ምናምን ነገር ከዚያ እንጨራረስኩኝ። ሀገሬ ገባሁኝ። ሀገሬ ስገባ ወዲያውኑ ቤተሰብ ጋር ሄድኩኝ ማለት እዚህ ቤተሰብ አለ እናት አባቴ ጋር ሄድኩኝ። እናት አባቴ ሁሉ ናቸው። እዛ ግን ሳልሽ አሁን ማለት እዛ ግን ሳልሽ በአሰሪዎችሽ ምናምን በቃ ብዙ የምትፈተኙ ፈተናዎች ምናምን አልነበሩም? አዎ ማለት 6 አመት ስቆይም 3 ቤት ቀይሬያለሁ። 3ኛው ቤት ላይ የሆነ ያሰሪ ልጅ ነበርና ያው ብዙ የመደፈር ምናምን ደርሶብኛል። ያው በዛ ሰዓት ላይ አብዛኛውን አንደኛው ቤት የወጣሁት በዛ ምክንያት ነው። ምክንያቱም ያሰሪ ልጅ ነበርና ንጎረምሳ የመጀመሪያ ልጅ ነበራቸውና በዛ ምክንያት ነው ለመደፈር ምናምን የሴት ልጅ ጥቃትን አይነት ነገር አለ አይደለ? ያን ነገር እንትን ነበር መስራት አልችልም ነበር። 2 3ኛ ፎቅ ላይ ነበርና ላጸዳ ሲሄድ እሱ ተከትሎኝ ላይ ይመጣል። መኝታ ቤቱን ማጽዳት አልችልም የሱ መኝታ ቤትና በማጸዳበት ሰዓት ሂድ ትለዋለች እሷ ወጣ ታጸዳለህ ነው ትለዋለች። ግን እሱ ወጥቻለሁ ብሎ መኪና ውስጥ ይቆይና እሷ ወጣ ስትልለት ተመልሶ ይመጣል። ለነሱ ግን ብታሳውቂ በወቅቱ
ላያምኑ ይችላሉ። በነገራችን ላይ እንደዚህ አይነት ነገሮች አረቦቹ ልጆቻቸው ማለት ነው የሆነ ባለጌ ወይም ደግሞ ሌላ ነገር እንዲባሉባቸው አይፈልጉም። የሆነ ገመናቸውን መሸፎን ነገር ነው የሚፈልጉት እና እኔ ነሷ ብነግራት አንቺ ወይ ፊት ሰተሽው ነው ወይ ደግሞ የኔ ልጅ ጨዋ ነው የምትለው እንጂ እንደዚህ አምናይ ምናምን ነገር አትቀበለኝም። ምክንያቱም ብነግራት ማለት ነው። ስለዚህ አማራጭ ምንድነው የሆነብኝ እኔ መውጣት ነው የነበረብኝ ማለት ነው። እና በግዛ አጋጣሚ ልጁ ደግሞ ፖሊስ ነበረ፣ የዛ ሀገር ፖሊስ ነበር እና ምንድን ያላት እሷ እኮ አሰራም እኔ ለወጣ አካባቢ ማለት ነው እሷ እኮ አሰራም ቁጭ ብላ ስልክ ብቻ ነው የምታወራው አላት ማለት ነው። ገባህ አይደል? ለእሷ ማለት ነው። ስለዚህ ውሸቱም ማለት ነው። ከዛ እሷ ምንም ስራ የምትሰራ አይደለችም። ስለዚህ 24 ሰዓት እኔ ሁሌም ስመጣ ስልክ ላይ ነው፣ ስልክ ቁጭ ብላ ስታወራ ነው የማያት። ስለዚህ ስራዋን እየሰራች አይደለም ማለት። ከዛ በኋላ እኔ ምን አደረግኩኝ? ደሞዜን ራሱ አልሰጠችኝም ስወጣ ማለት ነው። አዎ ደሞዜን አልሰጠችኝም። ምክንያቱም ተራሴ ከህይወት የሚበልጥ ነገር የለም። ወጣሁ ማለት ነው። ዝም ብዬ ወጣሁኝ። የሆነ ቤት ገባሁ ማለት ነው ተመልሼ። ስለዚህ ያው በዛ በሶስተኛው ቤት ነው እየሰራሁ እያለ 2 አመት ነው ምናምን እንደሰራሁኝ ነው ወደ ኢትዮጵያ የመጣሁት። ኢትዮጵያ እስከመጣሽ በኋላ ምን ችግሮች ገጠሙሽ? ኢትዮጵያ ተመጣሁ በኋላ ያው እዛ ታምሜ አይደል የመጣሁት። ያው ሰውነቴ ምናምን ነገር አሁን ላይ ደህና ነኝ እግዚአብሔር ይመስገን። ግን ትንሽ ስለተጎዳሁኝ ቀጥታ ወደ ገዳም ነው የሄድኩት። ቤተሰብ ጋር አልሄድኩኝም። እዚህ ያሉት አጎቶቼ ቤተሰቡ ምናምን አለ የዘመር ምናምን ማለት ነው። እናት አባቴን ሳላይ ወደ ገዳም ሄድኩኝ። ገዳም 2 ወር ነው አንድ ምናምን እንደዛ ቆየሁኝ። ከዛ በኋላ ቤተሰብ ጋር በ4 ወሬ ማለት ነው ራሴ ወደ ራሴ ተመለስኩ። በኋላ ጤናዬን ካገኘሁ በኋላ ምናምን ወደ ጤንነት የተመለስኩ በኋላ ቤተሰብ ላይ ሄድኩ ማለት ነው። ግን እዛም ሆኜ እንደዛም ሆኜ ጤና የለኝም ነበር። በጣም ያመኝ ነበረ። የሆነ ነገር ንፋስ ምንም ነገር ሰውነቴን በጣም ጎርቶኝ ለኮረና ደምህን በጣም መጥቶ ነበር። አጥንቴን በጣም ነበር እንትን ያለኝና ከዛ ሰዓት ላይ የሆነ ነገር ስታመም ምናምን በጣም ነው የሚያመኝ። የሆነ ወይ ሽታ ነገር ጉፋር ምን ያዘኝ የሆነ አቅም ስላነሰኝ መቋቋም ነው ያሳጣኝ ማለት ነው። ስለዚህ አሁን ላይ እግዚአብሔር ይመስገን ደህና ነኝ። አሁን ላይ ማለት ነው ወደ ሰውነት ምናምን ነገር እንደ በፊቱ ሰውነት ባላገኘውም ተመስገን። ኢትዮጵያ ላይ አሁን እዛ ስደት ሆኜ እንዳሰብኩት አይደለም። ስደት ላይ ሆኜ ኢትዮጵያ መጥቼ ይሄንን ሰርቼ ይሄንን እንደዛ አድርጌ ይሄንን ሰርቼ ብለወጥ ምናምን በቃ ይሄን አደርጋለሁ ብዬ አስብ ነበረ። ግን እዚህ መጥቼ ደግሞ ያሰብኳቸው ነገሮች ሁሉ ምንም ነገር አልተሳካልኝም። እንዴት ማለት ላለመሳካታችሁ ምክንያቱ ምንድነው? በቃ አንደኛው ኢትዮጵያ ውስጥ ኑሮ ሁሉ ነገር ከባድ ነው። ባስ ያሰብኳቸው ነገሮች ያስከውን ገንዘብም ያን ነገር እሰራለሁ ያልከውን ነገር ሁሉ ላይሰራልህ ይችላል። እኔ ደግሞ እንደነገርኩ 4 አመት ሙሉ ያው ሆስፒታል እየሄድኩ መድኃኒት ምናምን ያው ገንዘብ በራሴ ነው እንትን የምለው ምናምንና ያን ያህል በቂ ነገር አልነበረም። እና ኢትዮጵያ ውስጥ መጣህ ደግሞ የምሰራበት ሁሉ ነገር ውድ ስለሆነ እንዳሰብኳቸው አይደለም የሆኑት ማለት ነው። እና ያው ኢትዮጵያ አትምጡ እያልኩ አይደለም ተመልካቾቼ። ያው እናንተም ሀገራችሁ መጣችሁ አይታችሁት ተመልሳችሁ መሄድ ትችላላችሁ። ስለዚህ ከመጡ ካዩት እንኳን ተመልሰው መሄድ። ውድ የቤት ጓዳ ቤተሰቦች ያው እንግዲህ ታሪኳን እንደሰማችሁት ነው። በኮረና 4 ጊዜ መያዝ ማለት በጣም ከባድ ነው። ባላችሁበት ሰላም ሆኑልና ይመቻችሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።